ነገር ቀስ ያልሽ ምንም መቸኮል አያስፈልግሽም ኋላ ታያች ስኳት አንድ ግሩፕ ኋላ ከዛ በሁለቱም እግርሽ ኖ አንድ ግር ከዛ አንድ ግር ነው በጣም ለመጣል ቸኩላለሽ አይዞሽ መቅዲ ይሞክራለሁ እሺ ሉላዬ አይዞሽ አው ሉላዬ ቀጥ ካልሆነ እኔ በጠረባ ዘርሯል አብረቀዋል ዘጌት ብለን ቢሆን ሰልፍ ዲፌንስ እንድንማር ነው እንግዲህ ዛሬ በትንሹ ጆኒ እና መነን ዌልካም እንኳን ቆያችሁ ሙቭ ለሴቶች ሰልፍ ዲፌንስ አብዛኛውን ጊዜ የምንሰጠው ሁለት ፕሪንሲፕሎች አሉ አንደኛው አቮይደንስ ነው ሁለተኛው ደግሞ ሰርቫይቫል ነው አቮይደንስ ሲቹዌሽኑ ወይም ነገሮች በጣም አግሬሲቭ ከመሆናቸው የተነሳ ወይም ኤስኬሌት ከማድረጋቸው በፊት እንዴት ነው ሰውየውን ማረጋጋት የምትችሉት ወይም አታካራችሁን እንዴት ነው ሞር ካም የሆነበት ቦታ ወይም ቶሎ ማምለጥ የምትችሉበት ሲቹዌሽን ነው ሰርቫይቫል በልመና ልጅ የለም በእናት ደረጃ አይደል የለም ምናምን ብሎ ሰው ጸሎትም ይቻላል እንደ መነንም ከሆነ በምስል አይደል መለመን ኦኬ ሰርቫይቫል ነው ሰርቫይቫል ሰውየው አግሬሲቭ ከሆነባችሁ በኋላ ወይ መሬት ላይ ከጣላችሁ እናንተ ማትፈልጉበት ሲቹዌሽን ከገባችሁ በኋላ እንዴት ነው ከዛ ማምለጥ የምትችሉት በሚል ነው ስለዚህ በመጀመሪያ ማሳያችሁ አንድ ሰው እጁን ላያችሁ ላይ ካሳረፈባችሁ በኋላ ለምን ሁሌ መሮጥ ትችላላችሁ ለማንኛውም አይነት ኪክ ቦክሰር የሚመጣባችሁ ሩጫ አማራጭ ነው ግን አንድ ሰው መጥቶ እጁን ካሳረፈባችሁ እንዴት ነው ማምለጥ የምትችሉት አሁን የመጀመሪያ የምናሳያችሁ ሲንግል ሃንድ ግሪፕ ብሬክ ይባላል ይሄን ሙቭ ለማድረግ መረጋጋት አለባችሁ ለምን እጇን ከጎተተቻው ለምሳሌ በአግሬሲቭ ሆነ መንገድ ሰውየው ሞልታና ደርቻለሽ ወይም ደረገን ላይክ ሰውየው ወደፊት ሊመጣ ይችላል ሞር ይናገራል ጭራሽ በቴስታ ባይል ከጎተቶች ከመነጨቀችው ጇን ደግሞ ብሶ እንደሚያደርገው ጉልበት ካላት ሰውየው ሊቋጭላት ይችላል ስለዚህ ማድረግ ያለባት የሷን ከርን ከኔ ሪስት ጋር ለማገናኘት መሞከር ሪስት ማለት እቺ ነው አይደል እዚህ ጋር ለቻው እኔ ሳንጂ ነው now come ጅቢ ኤክስፕሌን አድርጉላችሁ እናንተ አንተላችሁ እሺ ዝግጁ ነህ እሺ እናትፈራ ችግር የለም እንዳታላይለ በቃ እሺ አሁን ላላ ነው ማረክ እሺ አይ ጠበቃ አራት ቀስ በቀስ አጠብቀው ስፖርተኛ ማጥብቀው oh that's it እሺ በዛ ፈጥቲ አሁን ግራጄ እንደዛኛው አይመጣም አይመጣም እዚያ አሁን ላሳምምሽ ጭፍልቅ ላደርግሽ ተዘጋጅሽ ጭፍልቅ ይሄን የምታየው እኔ ጋር ተጠቁ የምታስቡ ሰዎች እንግዲህ ጉድ ላክ ተኛ ለመጎተት አትጎተችለታ እጅሽን በላይ በኩል አስገቢ ከዛ አፐርካት ለማድረግ ወደ ራስሽ ሳቢው አፐርካት አሁን ድብን ላደርግሽ መኩሪያ ኮኔክሽን መኩሪያ እኔንም አልጮቱብኝ አሪፍ ነበር ያ ወይ ና ከፈለክ አንተም ግባ ሂድ ብላል simple ነጊቢ ከጀርባ ያላችሁ ሁላችሁ ኑ ገበለጋ እንዴ በቃ ቀጣይ የምናሳያችሁ ቅድም ሷ ደምርሴስ ታረጉ እንዳያችኋት እቺ እንደዚህ ሁለቱንም ደምሳለሁ እጃችሁን ካስኳችሁ ልክ ነህ ዛሬም እንደዚህ ቅጥም ለአምሮት ያ እንዳትጠጋኝ እንደዚህ መተሽልኝ አሁን ቀጣይ ማሳያችሁ ኮመን የሆነ ሴቶች ላይ የሚደርስ የአታክ እንትን ነው ወንዶች ከኋላ ተሸክሟችሁ ሲያነሷችሁ ምንድነው ማድረግ ያለባችሁ መጀመሪያ ዝም ብለን ሙቭን እሷ ደምርሴስ ታረግ ነው ማሳያችሁ ከኋላ መጥቶ አንድ ሰው ቢይዛችሁ ያ አሁን ያደረገችው ነገር እሷ ኖርማሊ ሰው ከኋላ በሚያቅሳት እነዚህ ተሸክሞ ለመውሰድ ወይ አንድ ነገር ለማድረግ ነው እሷ መጀመሪያ ያደረገችው ምንድነው ከኋላ መጥቼ ሲይዛት ዝቅ አደረገች ዝቅ ስታረግ ከፍ ማድረግ አልችልም በጣም ይከብደኛል ዝቅ ካደረገች በኋላ ግራ እግሯን ወይ ቀኝ እግሯን ከኔ ጀርባ ታረጋለች አርጊ ምን ጎበዝ ከዛስ በተኛበት እንደዚህ አንድ ያ ነው ችግሩ ሁሌ ለሰርቫይቫል ነው because weapon ሊኖር ይችላል በተኛ በታይታ አንቺ ግን ስሜት አይሆናሉ በእውነት እቺ አንቺ ሙከራ ፈራት እቺ ነገር ማለት እቺ ልል ይችላል እቺ ግን ማዞራ ትንሽ ማዞሪያዋ ነገር ላይ እኔ እንደዚህ መንከስ አሁን የራሴ ቴክኒኮች አሉ ይሙት አፕሩቫል ተደረገ ሳይው በእነሱ አፕሩቫል ተደረገ እንጂ ነክሷለሁ እዛ ጋር እጁ መጀመሪያ አይደል ከዛ በኋላ በጣም ጠንካራ ኮደኮቹ ጥርሶች አለቀለት ማለት ነው አይ ጠንካራ ባይሆንም ራሱ ወደ አፍሽ ከጎተተው እጁ ጥርስሽ በሙላ ሊወልቅ ይችላል
ለምን የሰው ባይት ፎርስ ያን ያህል ጥንካሬ የለውም። እሷ ጋር ሞክረዋለን። አንተና እሱ አሁን ያሳያችሁን ሙቭ ነይ ላይ ሰርፕራይዝ አድርጊው። ስኳት የሆነ ቴክኒክ ጨምሪበት። ከዛ ቀስ እያልሽ ምንም መቸኮል አያስፈልግሽም። ኋላ ትያዝሽ ስኳት፣ አንድ እግር ከኋላ ከዛ በሁለቱም እግርሽ ኖ አንድ እግር ከዛ በአንድ እግር ነው። በጣም ለመጣል ቸኩላለች። ወገብ ግን ይቆርጣል። ወይ አይዞሽ እንትን ነው የእሱ ደግሞ ደግሜ ያሳያችኋለሁ። እሺ ጎ አንድ እግር ከኋላ ይመጣል። ይኸውማ ሁለቱንም እግር ከጉልበቴ ጀርባ ነው ያዘችው። ስትነሳ ግን በጀርባ አይደለም የምታነሳኝ። ሂፓን ወደፊት አድርጋ የእግሯንም ጉልበት ነው የምትጠቀመው። እዚህ ጋር ነው የምታደርገው። አየሽ እሱን እንዳለ ጀርባውን እዚህ ላይ ጎበዝ መነ ጎበዝ። እንዲህ አይነት ሴቶችን ያብዛል። አሜን። ምን አይዞሽ መቅዲ ይሞክራለሁ። እሺ ሉላዬ አይዞሽ። አሁን ሉላዬ ቀጤ ካልሆነ እኔ በጠረባ ዘረዋለሁ። አብረካው አንዴ ደግማታለሁ። በእውነት አጥፍቶ ጠፊ ይባላል። አጥፍቶ ጠፊ ነው። ግን ለምን እንደሆነ ልንገርህ። ከሰራው በኋላ ይሻላል። አንድ እግር ከኋላ ቀስ ብለሽ ተሸኮላሽ። ኦኬ ፐርፌክት። አንተ ሰማሽ ደስ ይላል። አሁን አንድ ሰው መጥቶ ጸጉራችሁን ቢይዛችሁ እንዴት ነው ማስጠንቀቅ ያለባችሁ? ውይ እሱ ብታስጀምረኝ ነበር እኔ የሚጠቅመኝ። ጸጉርን ከያዘው ክሊፑን ከዚህ ትፈታዋለህ። ይሄኛ አይደለም ብዙ ጊዜ ማነር ስለማርዮሽ ክሊፑን ከዚህ ጋር ትፈታዋለሽ። እሱ እዛ ይታገል ይሽጠው ከፈለግ ጊዜ ስለግድይ በጸጉር የሆነ ጊዜ ይሽጠው ማን ሄሩ ወይ እዚህ ጋር ባለው ነገር ይሳባል ይወድቃል። አንቺ መሮጥ ብቻ ነው መዳጣሽን ይዘሽ። ግን የሆነ እኔ በጣም የተቸገርኩበት ነገር እሱ ነው። ብዙ ጊዜ አጋጣሚ ጸጉር ይመያዝ ባለ ጸጉር አሁን የምናሳይሽ ቴክኒክ ይጠቅማል። በቃ እሱ አሳይ። ይሄ ሲጎት እጁ ላይ ይቀራል። አለቀቻው። ጸጉሯን እንይዛለን። አሁን ተዋን አንበሳ እንዴ ጭራሽ እንደም ነብር ሆነችልኝ ተዋለ። መሬት ላይ ከወደቃችሁ በኋላ እንዴት ነው ራሳችሁን መከላከል የምትችሉት? አብዛኛውን ጊዜ አንድ ሰው ቀጥታ ይመጣና ገፍቷችሁ እላያችሁ ላይ ነው የሚወጣባችሁ። ለማነቅ ይሞክራል። በእንደዚህ አይነት ሲቹዌሽን ላይ ምንድን ነው የምታደርጉት? ትንሽ ወደ ኋላ ጸሎት ነው። አቡነ ዘበሰም እንዴ ከማን ጋር ይታገሉ እንደዚህ ድረስ እላያችሁ ላይ በሚያንቃችሁ ሰዓት አሁን እሷ የምታደርገው ሙቭ በደንብ አድርጋችሁ ከዛ አብራራላችኋል። አንበሳ ይሄ ነው። ፊተኞቹ አለኞች ፊተኞች። አሁን ይሄ ደግሞ ብዙ ጊዜ ሴቶች ኮመን ፖዚሽን ላይ ራሳቸው የሚያገኙበት ሊሆን ይችላል። አታክ በሚደረጉ ሰዓት አንድ ሰው መጥቶ እግሩን አንከቶ ሊያንቃቸው ሊሞክር ይችላል። በዚህ ሰዓት በጣም ነው የምናመሰግነው። እንግዲህ እኔ በጥቂቱ የሆነ ነገር ተምሬበታለሁ። ስላስተናገዳችሁን